የህመም ማስታገሻ መድኃኒቶችን በቀን ውስጥ ምን ያህል መጠን በምን ያህል ሰዓት ልዩነት መውሰድ እንዳለብን ያውቃሉ? ሰላም፣ ፋርማሲስት መልካም እባላለሁ። ዛሬ በተለምዶ የህመም ማስታገሻ ተብለው የሚጠሩ ሁለት መድኃኒቶችን ጠቅሰን አብረን እናያለን። አንደኛው ፓራስታሞል ከ500 ሚሊግራም ጀምሮ አንድ በአዋቂ እድሜ ክልል ላይ ያለ ማለትም ከ12 ዓመት በላይ ያለ ሰው መውሰድ ይችላል። ከፍተኛው በቀን ውስጥ ሊወሰድ የሚገባው መጠን 4 ግራም ሲሆን ይህንን ስንወስድ ግን በመሃል ቢያንስ 4 ሰዓት እስከ 6 ሰዓት ልዩነት ሊኖረን ይገባል። ይሄ ማይሆን ከሆነና በተደጋጋሚ ፓራስታሞልን የምንጠቀም ከሆነ ለጉበትና ለኩላሊት ህመም እንጋለጣለን። ሁለተኛ ኢቡፕሮፌን ከ200 ሚሊግራም ጀምሮ መወሰድ የሚችል መድኃኒት ሲሆን በሐኪም የታዘዘ ከሆነ በቀን ውስጥ እስከ 3200 ሚሊግራም መወሰድ ይችላል። ግን በራሳችን ፍቃድ ከፋርማሲዎች ገዝተን ከሆነ በቀን ውስጥ ልንወስድ የምንችለው ከፍተኛው መጠን 1200 ሚሊግራም ነው። ይህ ካልሆነና ኢቡፕሮፌንን በተደጋጋሚ ለረጅም ጊዜ የምንወስድ ከሆነ ለጨጓራ መቆጣት፣ ለጨጓራ መድማትና ለጨጓራ ቁስለት እንጋለጣለን። እንዲሁም ለልብ ህመምና ለኩላሊት ህመም እንጋለጣለን። ስለዚህ እነዚህ መድኃኒቶች ለተከታታይ ረጅም ቀናት እንድንጠቀም የሚያስገድደን ህመም ካለን አቅራቢያችን ወደሚገኝ ጤና ተቋም በመሄድ ተገቢውን ምርመራ ማድረግ ይኖርብናል።